ዘር፣ ብሔር፣ ሃይማኖት ሳንለይ ደስ እያለን ከምናሳልፋቸው ከበዓል ቀናቶች የዛሬውን ላሳያችሁ። ሰላም ውድ ቤተሰቦቼ እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ትበልልኝ። ውድ ለእስልምና እምነት ተከታዮች እንኳን ለአረፋ በዓል በሰላም አደረሳችሁ። ውድ ቤተሰቦቼ ዛሬ የበዓል ቀን ነበር። በእውነቴን ነው ምላችሁ ከሌሊቱ 10 ሰዓት ልጆቹ ልብስ እንዲተኩስላቸው ቀሰቀሱኝ ማለት ነው። ውድ ቤተሰቦች እኔ በራሴ ጊዜ ወይም በአላርሜ ካልተነሳው ራስ ምታት እንባ ይለኛል፣ ያዛገኛል። እዚህ ጋር እንደምትመለከቱት ተመልሼ ቤተኛ መነሳቴ አይቀርም። በእውነቴን ነው የምላችሁ እየተኛው እየተንገዳገድኩ ቀጥታ ወደ ቁርስ ነው የገባሁትኝ። እንደምንም አፋጥኜ ቁርስን ሰርቼ ጨራርሼ ሰጠዋቸው። እኔም ትንሽ ቀማመስኩና ልንወጣ ነው። አረፋ በዓል ሲሆን የሴትዮ እናት ቤት ነው የምናከብረው። ውድ ቤተሰቦች ፕሊዝ አዳዲሶች ላይክ፣ ሰብስክራይብ እንዲሁም የደውሏን ምልክት በመጫን ቤተሰብ እየሆናችሁ ከኔ ጋር አብራችሁ እንደግ እባካችሁ። እናም እዚህ ጋር የቁርሱን ሰዓት ለመቅረስ አልተመቸኝም ነበር። ልጆቹ እየመጡ ሲያስቸግሩን ስለነበር እዚህ ጋር እንደምትመለከቱት የሴቶቹ የሀሪም ነው፣ የወንዶቹ ደግሞ መጅሊስ ማታውኑ ልጅቷና ሴትዮ ያስተካክለውልኛል። እኔ ደግሞ እዚህ ጋር ማንም ቀን ሙሉ አይውልም። ቤቱ ተቆልፎ ባዶ ነው የሚውሉት። ነገር ግን ባዶ መቀመጥ ስለሌለበት እንደዚህ በምትመለከቱት መልኩ አዘጋጅተን ፍሩት፣ ቾኮሌት፣ ቡና፣ በቃ አንዳንድ ጣፋጭ ነገሮች ሀለዋት ላሉ የአረብ ሀገር ጣፋጭ እንግዲህ መቼም ስማቸውን ጠቅሼ አልጨርስም። እዚህ ጋር በምትመለከቱት መልኩ እየተጫጫው ብቻሽን ልትውይ ነው ወይ አትወጪም ወይ እኛ መኪና ውስጥ ነው እያሉኝ ይችን ቪዲዮ ቀርጬ ቀጥታ ወደ እናት ቤት እንሄዳለን ማለት ነው። ውድ ቤተሰቦቼ እንግዲህ እዚህ ጋር እንደምትመለከቱት ወደ እናት ቤት የሴትዮ እናት ቤት ሄደናል። እንግዲህ ቡና አፍልተን ዳቧችንን ደግሞ ቆርሰን በዚህ በምትመለከቱት መልኩ ደስ የሚል ጊዜ ነው። በእውነት ነው ምላችሁ የምናሳልፈው። እንደውም አንዳንዴ ከበዓሉ ይልቅ መሰብሰባችን እንደዚህ ማለት ሁላችንም ሁሌ እንደዚህ አንሰባሰብም እና የበዓል ቀን ሲሆን ራሳቸው ስለሚያውቁ እያንዳንዳቸው ይዞ ይመጣሉ ማለት ነው። ውድ ቤተሰቦች በጣም ነው ደስ የሚለው ማለት በዓሉ እንዳለ ሆኖ መሰብሰባችን በቃ ደስ የሚል ጊዜ ነው የምናሳልፈው እና ተነፋፍቀን አንዳንዶቹ አሁን በየቅዳሜው የማይፈቀድላቸው አሉ ማይመጡት ከስራ ብዛትም ይሁን አንዳንዴ አለ እንደ መልካችን አስተሳሰባችን የተለያየን ሰዎች አይደለም እነሱ እኛ ማለት ነው። እዚህ ጋር እንደምትመለከቱት የቤት ውስጥ የቡና ሽታ አንፈልግም ስሉት እንኳን እቤቷ ቆልታ ፈጭታ የምታመጣ በጣም የምወዳት ትልቅ ቦታ በልቤ ያላት የምወዳት እህቴ ናት። እንግዲህ ዳቦይን ከጅምሩ ሳትቀርሺ ለምንድን ነው ያሳለፍሽው ብላ በጣም ተቆጥታኛለች። ቡናዋ ደግሞ በእውነቴን ነው የምላችሁ የዶሮ አይን ትላላችሁ። በነገራችን ላይ ውድ ቤተሰቦቼ ቪዲዮ መቀረጽ የማይፈልጉ በአንድ ጎን ናቸው። እነኚህ የምትመለከቷችሁ ደግሞ ቪዲዮ መቀረጽ የሚፈልጉት ናቸው። በግድ ነው ሳቅ እያልኳትኝ እያሳቅኳትኝ እንግዲህ ቀርጫታለሁ ባለቀም ቢሆን ያው እንደምታውቁት ስንሰበሰብ ብዙ ጊዜ ደስተኛ የሚሆኑት አሰሪዎችም አሉ፣ ደስተኛ የማይሆኑትም አሉ። እንግዲህ እየቻለን የማይሆኑትን እየቻለን የሚሆኑትን ደግሞ በደስታ እየተቀበል እዚህ ጋር ደግሞ እንደምትምን አንቺ ቀረጻ ምን እያልሽ አትበይም ብላ እያጎረሰችኝ ነው። እቺ ደግሞ በጣም የምንወዳት ቀዩዋ የሁላችንም ማሰብሰቢያችን ናት። እውነቴን ነው ብላችሁ አንዳንድ ጊዜ ይሄ እግዚአብሔር ሰው ስጣችሁ ሲባል ተብሎ ሲመረቅ እኔ የሆነ በፊት ማለት ነው እንደ ቀላሉ አይነበረና በእውነት እሷ ጋር ስንባል በጣም ደስታችንን አንችልም። እሷ የሴትዮ የእናት ቤት ሰራተኛ ናት። በጣም ነው ደስ የሚለን። እዚህ ጋር ደግሞ ተላሊከ የረቢ ሰዓት ነው
እውነት ውጭ የወንዶቹ መጅሊስ በጣም ሩቅ ነው። ከሰል መስለን ነው የመጣ ነው። ተራሩጠን ማለት ነው። እንግዲህ ይሄው ዞረን ስንመጣ እንደዛ ነው እንግዲህ ስንጫወት፣ ስንሳሳቅ፣ ስንደባደብ ነው የምንውለው። እዚህ ጋር እንደምትመለከቱት እኔና ሁለት ጓደኞቻችን እንግዲህ እንጀራ ግዙ ተብለን ወደ ሱቅ እየሄድን ነው። ባይኖርስ እያልን ነው። እንጀራ ባይኖር ምን አባታችሁ ልትሆኑ ነው እላችኋለሁ። እና ኩብዝ ልብናን እንገዛለን እያሉ በጣም ያስቁኛል። በቃ እኔ ግን እዚህ ጋር ምንድን ነው ወደ ትከሻ አካባቢ እንደዚህ ጉብጥ ውፍር ያደረገኝ እየነገርኳቸው ነው። ወፍረሻል ይሉኛል። ቀንሽ አትቢ ያንቺን እኔ እበላለን ትላለች የመሀልኛዋ ማለት ነው። እንግዲህ ውድ ቤተሰቦች ቀጥታ ወደ ሱቁ ደርሰናል። ይኸው እንጀራችንን ገዘን ሌላ ጊዜ አይደለም 17 ብር 20 ብርም እንኳን አይገኝም። ዛሬ ግን በጣም እድለኞች ነን። አንድ ኪስ በ17 ብር ገዝተናል። እኔ ያለሁበት የምሰራበት አካባቢ አይኖርም። የሴትዮ እናት ቤት ስንሄድ ብቻ ነው እንግዲህ የማገኘው። እንግዲህ እዚህ ጋር እንደምትመለከቱት ይኸው እየተመለሰን ነው ተሸክመን። እንደውም ባለሱቁ ማለት ቅርብ ስለነበር አረ ችግር የለም ይሄ ዲሊቨሪ ያመጣላችኋል ስለ እኛ ራሳችን ሸቃሌት አይደለም ብለን ተሸክመን ወጣን ማለት ነው። እንግዲህ ቀጥታ ወደ ቤት ገበን። አንዷ ሰላጣ ትሰራለች፣ አንዷ ደግሞ ሽንኩርት ትከታለች፣ አንዷ ቲማቲም። በቃ ምንድነው ባለው እውነት እጅ ከእጅ ማለት እነሱም ጊዜ ስለማይኖራቸው ሌሊቱኑ ሳይተኙ ጠዋት ስለምነሱ 1 ሰዓት ነው ወደ ቤታችን የምንመለሰው። ከዛ በኋላ ደግሞ ማታ የሌሎቹን ቤት ይኬዳል፣ ቡና ይጠጣል፣ ይጫወታሉ። እና እንግዲህ በቸኮለ ባፈጠነ ሰርተን ይኸው እዚህ ጋር እንደምትመለከቱት ልንበላ ነው። በጣም ነው ደስ የሚለው በእውነት። ቅድም እንዳልኳያችሁ በቃ የሆነ ሯጭ አንመስልም። እንዴት አባላላችን ራሱ እውነቴን ነው ናቸው ስንጎራረስ ምን ስንል እንትኑ ቪዲዮ እንዳይረዝምብኝ ብዬ ነው እንጂ ስንጎራረስ ነበር፣ ስንጫጫ ነበር፣ ምጥምጣ እየጨመርን እያቃጠልን ነበር። በጣም ደስ የሚል ጊዜ አሳለፈን ማለት ነው። ውድ ቤተሰቦቼ እባካችሁ አሁንም ላስታውሳችሁ፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውሏን ምልክት በመጫን ቤተሰብ ሁኑ። ቤተሰቦቼ ደግሞ እባካችሁ ቪዲዮን ጨርሳችሁ በማየት አሁንም አበረታቱ። ሁሉም ሄዱ። በስተመጨረሻ ሁለታችንም ቀረንና የቲክቶክ ቪዲዮ ካልሰራን ብለ ስትጮህብኝ ይኸው የቲክቶክ ቪዲዮ እየሰራን ነው። ውድ ቤተሰቦቼ ቪዲዮዬ እዚህ ያበቃል። እናንተ ግን ጨርሳችሁ በማየት ሀሳባችሁን ከኮሜንት ስራ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ቸሩ መድኃኔዓለም በያላችሁበት ሰላሙን ያብዛላችሁ። በነገራችን ላይ እችን ጓደኛዬን በጣም ቅን እውነት ከራሷ ይበጥ ለሰው የምታስብ የምትጨነቅ፣ ካለቀሰው ጋር የምታለቅስ፣ ከተደሰተው ጋር የምትደሰት በጣም ቅን የዋ ክፋት በውስጧ የሌለባት የምወዳት የማከብራት ጓደኛዬ ናት።